እና ክብሯን የቻናላችን ተከታታዮች እንደምን አላችሁ? በዛሬው ዕለት ዴዝ ዊሽ የተሰኘውን የ2019 ፊልም እንተረክላችኋለን። አብራችሁን ቆዩ። ብዙ የሬዲዮ ጣቢያዎች በቺካጎ ውስጥ እያጋጠሙ ስለሚገኙ የተበራከቱ ወንጀሎች እየተነጋገሩ ነው። ነገሮች ከዚህ ቀደም ከነበረው ነገር በላይ እጅግ በጣም ተባብሰዋል። ከተማው ነዋሪም በሲስተሙ እጅግ በጣም ጥርጣሬ ገብቷቸዋል። ሳይረኑ እየጮኸ ያለ የፖሊስ መኪና ወደ ሆስፒታል እጅግ በጣም በፍጥነት እየገሰገሰ ይገኛል። መኪና ውስጥ ያለው አንደኛው ፖሊስ እጅግ በጣም በሚያስደነግጥ ሁኔታ ተመትቶ እየተሰቃየ ይገኛል። ሆስፒታሉ ውስጥ ከሚጠብቁ የኤመርጀንሲ ክፍሎች ጋር በፍጥነት እንዲገባ ተደረገ። የሆስፒታሉ ጎበዝ ቀዶ ጠጋኝ ባለሙያ ፖልም ሁኔታውን ካየ በኋላ ፖሊሱ መትረፍ እንደማይችል አረጋገጠ። በኋላም ሞተ ብሎ ማረጋገጫ ሰጠ። ለፖሊሱ የስራ ባልደረባም ቀርቦ ምንም ማድረግ እንደማይችልና ከሱ አቅም በላይ እንደሆነ አስረዳው። በሌላ ትዕይንት ፖል ከባለቤቱ ሉሲ ጋር ተቀምጦ ቁርሳቸውን እየበሉ ይታያል። በዚህም ፖል ሰዓቱ ከወትሮ በተለየ መልኩ እየዘገየበት መሆኑን እያስረዳት ነበር። በዚህም ሰዓት ከአንደኛ ፎቅ ላይ ከፍ ያለ ጩኸት ድምጽ ሰሙ። ልጃቸው ጆርዳንም ከአንደኛ ፎቅ እንደወረደች የጩኸቷ ምንጭ ወደ ኒውዮርክ ስኩል አክሴፕት መደረጓ ነበር። በዚህም እናቷም አባታም እጅግ በጣም ተደሰቱ። በማግስቱ የልጃቸውን ኳስ እየተመለከቱ በነበረበት ሰዓት ወደ ዩኒቨርሲቲ የምትሄድበት ሰዓት መድረሱንና ይህን ተከትሎ ሁለቱ እየተሰማቸው ስላለው ስሜት መወያየት ጀመሩ። ወሬያቸውን ግን በአግባቡ መቀጠል አልቻሉም። ምክንያቱም ካጠገባቸው ኳስ የሚመለከት አንድ ሌላ ወላጅ ኳሱን ከሚገባው በላይ ትኩረት ሰጥቶ እየተመለከተና እየጮኸ ስለነበር ነው። ምንም እንኳን ፖል ያኛውን ወላጅ ድምፁን ዝቅ እንዲያደርግ ቢጠይቀውም ያኛው ወላጅ ግን እጅግ በጣም በንዴት መለሰለት። ነገሩ ግን ከዚህ በላይ አልተባባሰም። በመካከላቸው መስማማት ተፈጥሮ ተለያዩ። ከዚህ ቀጥሎ ባለው ትዕይንት ቤተሰቡ በጋራ ተሰብስበው ፒዛ እየበሉ ነበር። ፒዛም የሚበሉት የፖል ወንድም ከሆነው ከጆርዳን አጎት ጋር ነበረ። በመሃልም ስለ ዩኒቨርሲቲ መሄዱ አንስተው ሁሉም ሴሌብሬት አደረጉ። እግረ መንገዳቸውንም ኳስ ሜዳ ላይ ስላጋጠማቸው ኩነት አወሩ። ፍራንክም ፖል በልጅነቱ ምን ያክል አስቸጋሪ ጸባይ የነበረው ልጅ እንደነበር ለወንድሙ ልጅ አወራት። ከምሳ ግብዣው በኋላ ፖል ፍራንክን ገንዘብ ለማበደር ተስማማ። ቤተሰቡ መኪናቸውን በሚጠብቁበት ሰዓት ፓርክ የሚያደርገው ሰው የቤተሰባቸውን አድራሻ ከመኪናው ላይ በስልኩ ፎቶ አነሳ። ይህንን የሚያደርገው ደማታ ቤተሰቡ ወደ ውጭ እንደሚወጣ ስለሰማ ነበር። የዛን ቀን ማታም የፖል በርዝዳይ ስለነበር ለሱ በርዝዳይ ለመውጣት ዝግጅት እያደረጉ ነበር። በዚህ ሰዓት ፖል ከሆስፒታል ስልክ ተደወለለትና አስቸኳይ የቀዶ ጥገና ስላለ እዛው እንዲደርስ ታዘዘ። ሉሲና ጆርዳን የፖልን የልደት በዓል ማክበር ባለመቻላቸው እጅግ በጣም አዘኑ። የዛሬውንም ቀጠሮቸውን ሰርዘው ለሌላ ቀን ቀጠሩ። ሉሲና ጆርዳን ወደ ውጭ ወጥተው ወደ ቤት በሚመለሱበት ጊዜ የሚያጠራጥር መኪና ከቤታቸው አጠገብ ቆሞ ተመለከቱ። ፖል የልደት ኬክ እየጋገሩ በሚገኝበት ሰዓት ሉሲ ጆርዳንን ከላይኛው ክፍል ያለውን አይፓዷን ይዛው እንድትመጣ ጠየቀቻት። ጆርዳን ወደ ላይኛው ክፍል ሄዳ አይፓዷን ለማምጣት በምትሄድበት ጊዜ በስልክ ከጓደኛዋ ጋር እያወራች ነበረ። በዚህ ሰዓት በመስኮት በኩል ማንነቱ የማይታወቅ ሰው ቆሞ ይታያል። ሉሲ የሆነ ነገር ቅርቅር ሲላት ይሰማታል። መስኮቱም ተከፍቷል። ሄዳም መስኮቱን ዘጋችው። በምትዘጋብበት ጊዜም ቤት ውስጥ ጭቃማ የሆነ የእግር ኮቴ ተመለከተች። በዚህ ሰዓት ቤት ውስጥ አንድ ሰው እንደገባ ተረዳች። በኋላ ጠራቻትና ወደ ታች እንድትወርድ ጠየቀቻት። ነገር ግን ዘራፊው በሻወር ክፍል ተደብቆ ስለነበረ ጆርዳንን ከኋላ መጥቶ አፈናት። ሶስት ወንድ ዘራፊዎች ወደ ኩሽናው ክፍል ሄዱና ሉሲን ስልኳን እንድትዘጋና እንድታወርድ ጠየቋት። የዘራፊዎች አለቃም ምንም ነገር እንዳያደርጉ ቢያደርጉ ግን ጉዳት እንደሚያደርስባቸው ነግሮ አስፈራራቸው። ሉሲ አስፈላጊ የሆነ ንብረቷን የምታስቀምጥበትን ሳጥን እንድትከፍት በሚያዟት ጊዜ ሽጉጥ ደቅነውባት ነበር። ከብዙ ሙከራ በኋላ ሉሲ ሳጥኑን ከፈተችና ከውስጥ ያለውን ነገር በሙሉ አውጥታ ወደ ቦርሳው እንድታስገባላቸው ሌቦቹ ጠየቋት። ከታችኛው ወለል ላይ የሚገኘው ሌባ ጆርዳንን እየተተናኮሳት ነበር። ይህን በሚያደርግበት ሰዓት ከጋራዥ የሚመለሰው ሌላኛው ዘራፊ እዚህ ከነበረው ዘራፊ ጋር አላስፈላጊ የሆነ ግጭት ውስጥ ገቡ። ይህን ተመልክታ ጆርዳን ያልነበረውን ክፍተት ለመጠቀም ካጠገቧ የነበረውን ቢላዋ አነሳች። ቢላዋውንም ሰንዝራ ሲተናኮሳት የነበረውን ዘራፊ ፊቱን ወጋችው። ሁለተኛውንም ዘራፊ ለማጥቃት በምትሞክርበት ጊዜ ወደ መሬት ወደቀች። ሉሲ ከላይኛው ወለል ወደ ታችኛው ወለል ስትመጣ ሲሆን የነበረውን ነገር በተመለከተች ጊዜ እየፈላ የነበረውን የመጥበሻ ውሃ ወደ ሌባው ፊት ደፋችበት። ሉሲም ልጇን ሩጪ ብላ ትዕዛዝ በሰጠቻት ጊዜ የሌቦች አለቃ በመናደድ ሁለት ጊዜ ሽጉጥ ተኮሰ። ቀዶ ጥገና እያካሄደ የሚገኘው ፖልም ቀዶ ጥገናውን በሚያካሄድበት ጊዜ ሁለት የተጎዱ ሴት በሽተኞች እንደመጡ ተረዳ። ይህን ተከትሎም ሲወጣ ፖል ባለቤቱ እንደሞተች፣ ልጁ ደግሞ ልዩ ቀዶ ጥገና ክፍል ውስጥ እንደምትገኝ ተረዳ። ፖል ወደ ሆስፒታል ለመጡት ፖሊሶች ለሬንስ እና ለጃክሰን ቤት ውስጥ ስለተዘረፉበት ንብረት
ንብረቶች በዝርዝር አስረዳቸው። ፍራንክም በንዴት ለፖሊሶቹ ሰሞኑን የበዛውን ወንጀል እየተከታተሉ እንዳልሆነና ይሄ መሆኑ ደግሞ ለሰዎቹ ሞት ተጠያቂነት እንደሚያሰጣቸው ተናገረ። ይህን ተከትሎም ፖል ፍራንክን እንዲረጋጋ አስጠነቀቀው። ፖሊሶቹ ሌቦቹን ተከታትለው እንደሚይዙ ለፖል ማረጋገጫ ሰጡት። ጆርዳን ከኮማ ስትወጣ አባቷ ካጠገቧ ተቀምጠው ነበር። የሉሲ አባት አቶ ቤን በቀብሯ ስነ ስርዓት ላይ ይሄ እንዴት የአምላክ እቅድ ሊሆን ይችላል ብሎ ሲነጫነጭ ተሰማ። የሉሲ አባት አቶ ቤን ፖልን ስለ ጉዳዩ በደንብ እንዲያብራራለት ነገረው። የሰፈሩ ሰዎች በሰፈሩ ውስጥ አዲስ ነጭ መኪና ታይቶ እንደነበረ ነገረው። ተከራከሩ በነበረበት ሰዓት የሉሲ አባት ድንገት መኪናውን አቆሙት። ካቆሙም በኋላ ወደ ውጭ ሲወጡ ህገወጥ አዳኞች በቦታው ነበሩ። የሉሲ አባትም መኪናውን እጅግ በጣም በኃይለኝነት ከነዱት በኋላ አቁመው ከውስጥ መሳሪያቸውን አውጥተው ወደ ህገወጥ አዳኞች ተኮሱ። ቀጥሎም የዚህ አካባቢ ፖሊሶች ምንም እንደማይታመኑ እና እንዲሁም በእነሱ ተስፋ ማድረግ ከንቱ እንደሆነ ለፖል ነገረው። በመቀጠልም አንዳንዴ በፖሊስ ከመተማመን ይልቅ ወንድ ልጅ የራሱን ውሳኔ ቢወስን እንደሚሻል ለፖል አስረዳው። ከዚህ በመቀጠል ፖል ለፖሊሶች ምንም እንኳን ስለ ጉዳዩ ሁኔታ ለመጠየቅ ቢደውልም ፖሊሶች ምንም አይነት ፍንጭ ያላገኙ ሲሰማ እጅግ በጣም ተናደደ። ፖል ወደ ሆስፒታል በሚሄድበት ጊዜ የጆርዲን ጓደኛ ሶፊ ከጓደኛዋ ለጆርዲን የኢኮኖሚክስ መጽሐፍ እያነበበችላት አገኛት። ይህንንም ያደረገችው ከጓደኞቿ ተለይታ ወደ ኋላ እንዳትቀር በማሰብ ነበረ። ፖልም ይህን ድርጊቷን ተመልክቶ እጅግ አመሰገናት። በምክር አገልግሎት ፕሮግራም ጊዜ ፖል ምን ያክል አልጋ ላይ መተኛት እንደከበደውና ሶፋ ላይ የተኛ እንደሆነ ለምክር አገልግሎት ሰጪው አብራራላት። ልክ እንደ ልጅነቱ ሁሉ ከአባቱ ለመሸሽ እንደሚያደርገው አሁንም በባቡር በመሄድ ያለበትን ችግር ለመርሳት እየሞከረ እንደሆነ ነገራት። ይሁም ቤተሰቦችን መጠበቅ ባለመቻሉ እጅግ በጣም ሐዘን እንደሚሰማው አስረዳት። የምክር አገልግሎት ሰጪዋም መዳን የሚፈልግ ከሆነ ትንሽ ጊዜ መጠበቅ እንዳለበት ካስረዳችሁ በኋላ ተለያዩ። ፖልም ፖሊሱን ሬንስን ሄዶ ሊያገኘው ሞከረ። ካገኘውም በኋላ የምርመራ ውጤት ምን ላይ እንደደረሰ ጠየቀው። መርማሪ ፖሊስም ሬንስም ለፖል ወደ ቢሮ ከወሰደ በኋላ በቢሮአቸው ውስጥ የሚገኙ የተለያዩ የወንጀል ምርመራዎችን ካሳይቶ ከእነዚህ ውስጥ ወንጀለኞች የተገኙት ጥቂቶቹ ብቻ እንደሆነ አስረዳ። ወደ ቤቱ ከገቡ 3 ሌቦች ውስጥ በጊዜ ሂደት መያዛቸው የማይቀር መሆኑን ለፖል አስረዳው። በአንድ ምሽት ፖል በመንገድ በሚጓዝበት ጊዜ 2 ወጣቶች አንዲትን ሴት ሲተነክሷት ተመለከተ። እንዲተዋት ቢናገራቸውም እነሱ መተው ደበደቡት። በቀጣይ ቀን ወደ ሽጉጥ መተኮሻ መለማመጃ ቦታ ሄደ። በዚያም የተለያየ አይነት የጦር መሳሪያቸውን አሳዩት። ቀርቦም ለሽጉጥ መሸጫ ባለቤቶች መለማመድ እንደሚፈልግ ነገራቸው። እነሱም መለማመድ እንደሚችልና በስልጠናው ለመሳተፍ የተለየ ነገር እንደማያስፈልገው መሙላት ያለበት ፎርምና መማር ያለበት የሽጉጥ ደህንነት ስልጠና ብቻ እንዳለ አሳወቁት። በሌላ ቀን ፖል ቀዶ ጥገና እያደረገ በሚገኝበት ሰዓት ቀዶ ጥገና ከሚያደርግበት ሰውዬ ኪስ ላይ ሽጉጥ ሲወድቅ ተመለከተ። ሽጉጡ በእግሩ ገፋ ካደረገው በኋላ ሌሎች እስኪወጡ ጠብቆ በኪሱ ደብቆ ከሆስፒታል ወጣ። የሽጉጥ አተኳኮስ ስልጠናን በኢንተርኔት ከተመለከተ በኋላ በራሱ ልምምድ ያደርግ ጀመር። በሌላ ጊዜ ፖል ልጁ ሆስፒታል ውስጥ ችግር አጋጥሟት እንደተኛች ተደውሎ ተነገረው። ይህን ተከትሎም ወደ ሆስፒታል ሄደ። ሆስፒታል ሄዶም ልጁን አልጋ ላይ ተኝታ፣ ወንጀለኞች ግን በውጭ እንደልባቸው እየኖሩ መሆኑን ሲያስብ እጅግ በጣም ተናደደ። በዛ ሌሊት ፖል ሽጉጡን መዞ ከኪሱ ውስጥ በማድረግ እጅግ በጣም አስፈሪ ወደሚባለው የቺካጎ ክፍል ብቻውን መጓዝ ጀመረ። 2 ሰዎች የአንዲትን ሴት መኪና ለመዝረፍ ሲታገሉ ተመለከተ። በዚህ ሰዓትም ተኩስ ከፈቱበት። በመኪና ለማምለጥ ሲሞክሩ ከወደቀበት ተኩሶ ሹፌሩን መታው። የሹፌሩን መኪና አቅጣጫውን ስቶ ከአንድ ከቆመ ፖል ጋር ተጋጩ። ሁለተኛው ሌባም ከመኪናው ዘሎ በመውረድ ወደ ፖል ተኩስ መተኮስ ጀመረ። ፖልም ቀልጠፍ ብሎ ይህንን ሌባ ተኩሶ ገደለው። ሁኔታውን በድብቅ ተከታተል የነበረች ሴት በስልኳ እየቀረጸች ነበረ። ፖልም ይሄ ሁኔታ ካጋጠሙ በኋላ እየሮጠ ወደ ባቡር ጣቢያው ገባ። የተጎዳው እጁን ከጠቀለለ በኋላ ወደ እንቅልፉ ሄደ። መርማሪ ጃክሰን እና መርማሪ ሬንስ ቪዲዮን ከቀረጸችውና መኪናዋ ከተሰረቀባት ሴት ቃል ተቀበሉ። የፖል ፊት ቪዲዮ ላይ የማይታይ ሲሆን እነሱ የተረዱትና የወሰዱት ብቸኛው መረጃ ፖል ነጭ እንደሆነና ሁዲ እንዳደረገ ብቻ ነበር። ሬንስ ቪዲዮን አስተውሎ ሲመለከተው ፖል እጁን እንደተጎዳ ተመለከተ። መርማሪው ሬንስም ቪዲዮን የቀረጸችው ልጅ እንዳትለቀው ቢነግራትም 1 ሰዓት በፊት ለቅቄዋለሁ ብላ ነገረችው። ፖል ቤት ላይ ኢንተርኔት በሚመለከትበት ጊዜ የራሱን ቪዲዮ ተመለከተው። ቪዲዮውም ላይ ግሪም ሪፐር የሚባል ስያሜ ተሰጥቶታል። ትርጓሜውም የሞት መልአክ ማለት ነው። ጠዋት ወደ ስራ በሚሄድበት ጊዜ በሬዲዮ የሰራው ስራ የጀግና ስራ ነው አይደለም በሚል ሶሻል ሚዲያው ለ2 ተከፍሎ ተመለከተ። ወደ ሆስፒታል በሚገባበትም ጊዜ አንድ የሽጉጥ አደጋ የደረሰበት ህፃን ልጅ አገኘ። ፖል የልጁን መረጃ ከተመለከተ በኋላ የሚኖርበትን አካባቢ አጠና። ወደ አካባቢው በመሄድም አደጋ ያደረሱበትን ወንጀለኞች በሽጉጥ ገደላቸው። ወደ ወንጀሉ ስፍራ መርማሪ ሬን እና ጃክሰን በሚደርሱበት ጊዜ የአካባቢው ሰው መረጃ በሚሰጥበትም ጊዜ ነጭ ሰው እንዲሁም ሁዲ ያደረገ ብለው አብራሩላቸው። መርማሪ
ጃክሰን እና መርማሪ ሬን ወንጀሉ የግሪም ሪፐር ሊሆን እንደሚችል ተጠራጠሩ። የመርማሪዎቹ አለቃም በዚህ ምርመራ ላይ መርማሪዎቹ የደረሱበትን መረጃ እንዲያሳውቁ ታሳወቃቸው። እነሱም ተኳሹ ግራኝ እንደሆነና የተኩስ ልምድ እንደሌለው አስረዱት። በሌላ የምክር አገልግሎት ላይ ምክር የምትሰጠው ፖልን ካየች በኋላ አሁን ላይ በተሻለ ሁኔታ ላይ እንደሚገኝ እንዲሁም ምንም ነገር እያደረገ ከነበር እሱን በማድረጉ እንዲገፋበት አሳሰበችው። ፖልም መስማማቱን ገለጸላት። በሌላ የቀዶ ጥገና መርሃ ግብር ላይ አንድ ሰው ተጎድቶ ሆስፒታሉ መጥቶ ተመለከተ። ይህን ሰውም ሲመለከተው እጁ ላይ የራሱን ሰዓት ተመለከተ። ሰውየው ከዚህ በፊት የሚያውቀው እንደነበር አስታወሰ። ፖልም የሰውየውን መሞት ካረጋገጠ በኋላ ወደ አምቡላንሱ በመሄድም ከአስከሬኑ ላይ የእጅ አሻራ በመውሰድ የሟችን ስልክ ከፈተው። ከእጁም ላይ የራሱን ሰዓት አውልቆ ወሰደ። የሟችንም ስልክ በሚበረብርበት ጊዜ የራሳቸውን የቤት አድራሻና በአካባቢው የሚገኝ አንድ የመጠጥ ቤት ፎቶ አገኘ። ከሆስፒታሉ ላይ የሚገኝ ጥቁር ሁዲ ካወጣ በኋላ ወደ መጠጥ ቤቱ ሄደ። ከዚያም እንደደረሰ ሟች እንደላከው የሚያስረዳ የውሸት ታሪክ ፈጥሮ ተረከላቸው። መጠጥ ቤቱ ውስጥ ያሉ ሰዎች ግን ከሁዲው ጋር አብሮ ያለውን ታግ በመመልከት ከሆስፒታል እንደሆነ ገመቱ። ይህን ተከትሎም የመጠጥ ቤቱ ሰው ለጓደኛው ቴክስት አደረገለት። ቀስ ብሎም ሽጉጥ ለማውጣት በሚሞክርበት ጊዜ ፖል ቀልጠፍ ብሎ እጁን ከወጋው በኋላ ሽጉጥ ዘቀነበትና ያለውን ነገር በሙሉ እንዲያሳየው ጠየቀው። ሰውየውም ወደ አንድ ሳጥን ወሰደው። ሳጥኑን በሚከፍትበት ጊዜ ከፖል የተሰረቁ ነገሮች በሙሉ ተገኙ። መልእክት የተላከለትም ሰው በደረሰ ጊዜ ፖልን ለመግደል ጥይት ተኮሰ። ነገር ግን ጥይቱ ፖልን ሳይሆን የመጠጥ ቤቱን ባለቤት ገደለው። ፖልም እንደምንም ብሎ ቀልጠፍ በማለት ሊገለው ሙከራ ያደረገበትን ሰው ጥቃት አደረሰበት። ሊገለው ሙከራ ያደረገበት ሰው ከወደቀ በኋላ ፖል ሚስቱንና ልጁን የመታበትን ሰው ይጠይቀዋል። ሰውየውም የገደለውን ሰው ማንነት ከስልኩ ማግኘት እንደሚችል ይነግረዋል። ስልኩን በማንሳት ላይ እያለ የወደቀው ሰው ፖልን ይመታዋል። ፖል በዚህ ጊዜ ይወድቃል። ሰውየውም ቀልጠፍ ብሎ በመነሳት ፖልን ጉዳት ሊያደርስበት ሲል ላይኛው ሸልፍ የወደቀ የቦሊንግ ኳስ አናቱን መቶት ይወድቃል። ፖል በዛ ቤት ውስጥ ያሉ መረጃዎችን ይዞ አመለጠ። በሚያመልጥበት ጊዜም ከእጁ ላይ ቀለበት መጣሉን አላስተዋለም ነበር። በቀጣይ ቀን መርማሪዎቹ ፖሊሶች ወደ ፖል ቢሮ መጡ። መጠጥ ቤቱ ውስጥ ያጋጠመውን ድርጊት ካስረዱት በኋላ ቀለበቱን እያሳዩ ቀለበቱ የሱ እንደሆነ ጠየቁት። እሱም ቀለበቱ የራሱ እንደሆነ አሳወቃቸው። ምናልባትም ያን ጊዜ ሲዘረፍ ከሌሎች እቃዎች ጋር አብሮ ተዘርፎ ይሆናል በማለት አብራራላቸው። ፖልም በመቀጠል ወደ ሌላኛው ዘራፊ ቦታ ሄደ። ከሄደም በኋላ እሱን ጥቃት አደረሰበት። ፖልም ይህን ሌባ ከመግደሉ በፊት በሰውነቱ ላይ ስቃይ የሚያበዛ መድኃኒት ሰጠው። ሌባውንም ጠየቀው ማን ቤተሰቦቹ እንደገደለበት። ሌባውም ሁሉን ነገር ከተናዘዘ በኋላ ፖል ወደ ገዳዩ ሌባ ለመሄድ ጉዞውን ጀመረ። በሌላኛው ትዕይንት መርማሪ ፖሊሶች የፖልን ወንድም ፍራንክን ስለ ግሪም ሪፐር የሚያውቅ ነገር ካለ ለመጠየቅ ወደ እሱ አመሩ። ጠይቀው ምንም አይነት መረጃ ማግኘት አልቻሉም። ሶስተኛው ገዳይም ለፖል በመደወል የሚስትን የመጨረሻ ቃል ማወቅ የምትፈልግ ከሆነ ክለብ እንገናኝ ብሎ ቀጠረ። ፍራንክ ወደ ፖል ቤት በሚሄድበት ጊዜ ከምድር ቤት ውስጥ ፖል ሲጠቀምባቸው የነበሩ ሽጉጥና ጥይቶችን ተመለከተ። ፖልም ሌባው በቀጠረው ሰዓት ላይ ወደ ክለቡ ሄደ። ክለቡም ላይ ሌባው ተደብቆ ጥቃት ሊያደርስበት ሞከረ። ፖልም እንደምንም ከዛ ጥቃት አመለጠ። መርማሪዎቹም ወደ ሆስፒታል በመሄድ በተኩስ ውስጥ አደጋ የደረሰበትን አንድን ሰው ለማናገር ሞከሩ። አደጋ የደረሰበትም ሰው ሲተኩስብኝ የነበረውን ማንነት አውቃለሁ በማለት ሊያስረዳቸው ሞከረ። ይህ ሰው ኖክስ የተባለ ግለሰብ ነበር። መርማሪዎቹ ወደ ፖል ቢሮ ሲሄዱ ፖል በቢሮ አልነበረም። ፖል ወደ ቤቱ ተመልሶ ከወንድሙ ፍራንክ ጋር እየተከራከረ ነበር። ፖልም ለወንድሙ ፍራንክ ማንም ሊረዳው ስላልቻለ እሱ ለማድረግ መገደዱን አስረዳው። እያወሩ በነበረበት ጊዜ መርማሪዎቹ ከውጭ አንኳኩተው አቋረጧቸው። ምንም እንኳን ፖል አደጋውን እያደረሰ እንደሆነ ቢያውቁም ያለምንም ማስረጃ ፖል መያዝ ስለማይችሉ ነገርየውን በይደር አቆዩት። ፖል ከሆስፒታል ተደውሎ ልጁ ጆርዳን ንቁ እንደሆነችና ተመልሳ ወደ ቤቷ መግባት እንደምትችል አሳወቁት። ፖል ለልጁ እንዴት ብሎ የእናቷን ሞት ማርዳት እንዳለበት በሚያስብበት ጊዜ በአሳንሰር ውስጥ ኖክስ የተባለው ሶስተኛው ገዳይ ግለሰብ አብሯቸው ገብቶ ተመለከተ። ኖክስም ሌላ ጊዜ እንገናኛለን የሚል የውሸት ንግግር አድርጎ ተለያዩ። ፖል ልጁን ቤት ውስጥ ካስገባ በኋላ ከደረጃው ስር እንድትደበቅ አደረጋት። እንድትደበቅም ካደረጋት በኋላ ወደ 911 እንድትደውል ነገራት። ይህንንም ያደረገው በውጭ በኩል ሰው ተደብቆ ስለተመለከተ ነበር። ፖል ሁለት ሰዎችን አገኛቸው። እነሱንም ተኩሶ ገደላቸው። ኖክስም ሁለቱ የላካቸው ሰዎች መሞታቸውን ካየ በኋላ ፖል ላይ ጥቃት ለማድረስ ወደ ታችኛው የምድር ቤት ሄደ። በዚያም ሰዓት ፖል ተዘጋጅቶ ነበርና ቀድሞ ኖክስን ገደለው። ፖሊስ ወደ ቦታው በሚደርስበት ጊዜ ፖል ሁሉንም ነገር ለፖሊሶች አስረዳቸው። ነገር ግን ግሪም ሪፐር እሱ እንደነበር የሚያሳውቁ መረጃዎችን በሙሉ ደበቃቸው። ይህ ቢሆንም ሬንስ ስለተረዳ ከዚህ በኋላ ግሪም ሪፐርነቱን ይቀጥል እንደሆነ ጠየቀው። ፖልም ይህን ነገር ወደፊት እንደማያደርግ ለሬንስ አሳወቀው። ምንም ይህ ቢሆንም ፖል አዲሱ ማንነቱን እጅግ የወደደው ይመስላል። አሪፍ ፊልሞች እንዲደርሳችሁ ቻናላችን ሰብስክራይብ አድርጉ። እናመሰግናለን።